ሰላም ውድና ተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። እናንተ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የገና በዓል ነው እንደዚህ አምሮብኝ መተናል። እኔም አምሮብኛል። ቤተሰብ ተወድላችኋላችሁ ብዬ ተስፋ አደርጋለሁ። አምሮብኛል እና ደግሞ እህቴ ላገኛት ነው። ለእህቴ ስጦታ ይዤላት መጥቻለሁ እና ለኛ ስጦታ ያው ገና ከመንጣቷ እንግዲህ ቶት አይደለም ገዛላችኋለሁ ለእናንተ ችግር የለውም። እና ውድ የተከበራችሁ ቤተሰቦቼ እንኳንም ለኢየሱስ ክርስቶስ ለገና በዓል በሰላም አደረሳችሁ አደረሰን። ከሀገር ውስጥም ላላችሁ ከሀገር ውጭም ላላችሁ መልካም በዓል እንዲሆንላችሁ ከልቤ እመኝላችኋለሁ። ቃል ይያደለ እና ደግሞ ዛሬ በዓል ይሆንላችሁ ብለናል። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። አኒስ እንኳን ለጌታችን ለኢየሱስ ክርስቶስ ምን ወይኔ አትችልም አታበላሽብን። እና ቤተሰብ ዛሬ ደግሞ ያው የገና በዓል አይደለ? እህታችን ማለት እህቴ ጠርታናለች። ወደ እሷ ጋር ልንሄድ ነው እና ደግሞ ወንድሜንና እህቴን ላስተዋውቅሽ ምናምን ነገር ብላናለች። እኔም ሰው በጣም ነው ደስ ያለኝ ማለት ደስ ይላል እና ከቤተሰቦቿ ጋር ብታስተዋውቀኝ በጣም ነው ደስ ያለኝ እና እንሄዳለን ማለት ነው። እነሱ ትመጣለች። እሷ እስከምትመጣ ድረስ ግን የበዓል የሆነ ነገር ነው። ባለፈው እሷ ሀኒ ስታገናኝሽ ያው እኔ አብሬሽ አልነበርኩት። ይኸው እንደምታውቂው ስራ ቃልዬ እረዳሻለሁ ችግር የለው እንጂ ያው ዛሬ መጥቻለሁ ከች ብዬላችኋለሁ ምናምን ብለኝ ነበር። አይ ኖርማል ነው ችግር የለም። ዋናው ደግሞ ያው ቤተሰቦቼን ማግኘቴ ነው እና በቃ ጸልዩልኝ። ከናንተ የምፈልገው ጸሎት ነው። ቤተሰቦቼን እንዳገኝ ወንድምሽ ነው የምታገኙ ዛሬ? ወንድሜንና ደግሞ የሆነች ማለት እኛ ቤት ያደገች ልጅ አለች እና እንደ እህቴ ነው ማያት። እሷንም አለችና ልቀበላቸው እየሄድኩ ነው ምናምን ብላ ቤቷን ስለማናቀው እዚህ መናፈሻ ጋር ቀጥረናታል እና መናፈሻ ጋር ትመጣና ይዛን ትሄዳለች ማለት ነው ቤተሰቦቼ። እና እስከዛ ድረስ ደግሞ ቤት ሄደን ደግሞ ፍጥጥ ነው የምንለው። ቤተሰብ አብራችሁን ሁኑ፣ ፈታ ነው የምንለው አይደለ? ቡና እናፈላለን፣ ዳቦ እንቆርሳለን፣ ምናምን ፈታ ብለን እናሳልፋለን። በዓልን በቃ በዓል አስመስለን ነው የምንለው። እንደዚህ አምሮብን መተናል። ግን እኮ ከሁላችሁም እኔ ነኝ ማምረው የምር እኔን እኮ ይሄንዲ እውነት በኢየሱስ ስም እልያለሁ። ቃልዬ እውነት ለመናገር አምሮብናል። በያንቺ አምሮብናል። ሁላችንም አይደለም አምሮብናል። አሁን እሱን ተውተለገ እና ቤተሰብ ያው እየመጡ ነው። ግን ከመጣን ቆይተናል። እዚህ መናፈሻ ውስጥ ቆየች መጣች። ኧረ ዛሬ ደግሞ ይልኛል የመጡ ነው። አባቴን እስከማገኘት ድረስ ግን ቸኩያለሁ በጌታ ስም። አንቺ እንደዚህ ቆንጆ ወንድ ሰላም ናችሁ? እንዴት ናችሁ? አለን ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም ናችሁ? ሰላም ናችሁ? እንዴት ነሽ? ዋው በዓል በድጋሚ ተገናኘን። ደስ ይላል። እህቴ ግን እኮ በዓልን አልመሰልሽም የኔ ቆንጆ። በእናትሽ ሊቀበላቸው ሂጅ እኮ ለዛ በጧት ነበር የሄድኩት። ለዛ ነው ነይ እና አምሮባችኋል። በጣም እሱ ታላቅ የመጀመሪያ ልጅ ወንድምሽ ወይኔ የኔ ያው እሷ ምትሽ ናት ታወቂያት። ደስ የሚል ቤተሰቦች አሉኝ። ያኔ ከቢዳን ወይኔ ሰመጣጣችሁ በቃ አረና አይ አይደለም ያው አለ አይደለም ከደስታ ብዛት እኮ አውቃ ወይኔ ምለው ነው የጠፋብኝ። በደንብ ሰላም ባያቸው ለማንኛውም በደንብ ቀፊያቸው። እሺ አይ ማለት እንደዚህ ትልቅ ወንድም አለኝ እንዴ? ሲስተር ሻታሪ ማታሪ እንዴ?
አይ ስላገኘሁሽ ደስ ብሎኛል። ስለተዋወቅኩ አመሰግናለሁ። መሰረት እባላለሁ። ሳምሪ እሺ እና እንዴት ናችሁ? በዓል እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ነን። ግን ደስ ይላል። ተከበብሽ እኮ ደስ ይላል የምር በስመ አብ በጣም ደስ ያለኝ አኒ አመስገኛት አው ከምንም በላይ አንቺን ነው ማመስገን ያለብኝ። እየከፋኝ ነው። ኧረ አይክፋችሁ ማለት ያው የኔም ደስታ የእናንተም ደስታ ነው አይደል? አይ ያው እኮ አባቷን ከሷ ጠብቂ። አባቴን አገናኝተሽ አሁን እሷ አባትሽን ታምጣለሽ። ኧረ ችግር የለውም አለች አይደል እንዴ ጽናት? አይ ጽናት እንዳታምጪ እሷ ታምጣ። ለምን እንዴ? አይ እንደዛማ አይባልም። ግን ደስ ብሎኛል። እና በዓል እንዴት ነው? በዓል ቆንጆ ነው። እሺ አይ ደስ ይላል። እና በዓል አሪፍ ነው። ምንም አይልምና ቤት ትንሽ ዝግጅት አለና አዘጋጅተናል። በዛ ላይ ደግሞ ስጦታ እኮ ይዤልሽ መጥቻለሁ የኔ ቆንጆ። ቤተሰቦች አሉ እዛ። ቤተሰቦች ወደ ቤተሰቦች ነው የምንሄደው። ማን አለ እዛ? አጎቶችሽ ምናምን አክስቶች ወይኔ መስሎ ዛሬ በቃ ከቤተሰቦቼ ጋር ሳለፍኩ የምር አዲስ አበባ ያሉት ስጦታዎች ይላሉ። አዎ ደስ ይለኛል። ማች በጣም ያምራል። በቃ ማች አይነት ወይኔ አምላኬ ያምራል። ልበሹ እስኪ ወይ ቤት ለብሰዋለሁ ይሻላል። እሺ ችግር የለውም። ይሄ ነገር ግን እኔ ላይ ነው የሚያምረው። እስኪ እንዴ ኧረ በስመ አብ ወይኔ ግን ወለኔ ነው የምትመጪ አላወቅኩም። ችግር የለውም። ወይኔ ቤት በቃ ደግሞ በቃ ዋው ቤተሰብ ይለያል የምር እኔ ውደት በጣም ነው የማመሰግነው። ችግር የለውም እንዴ ከዚህ በላይ ይገባሻል። ይሄ እሷ ግን ከፍቷታል። ማን ይከፋል? ወይ አላወኩም። ለዛ እኔ አላወኩም። ለዛ ነው እንጂ ችግር የለውም። ችግር የለውም። አይ እንገዛለን በቃ እናሰራለን። ችግር የለም። ለማንም እናመሰግናለን። እኔ ወዲት በጣም ነው የማመሰግነው። ምስጋና እኮ የለም። አይ አመሰግናለሁ አይባልም። አይባልም። ከለህት አይባልም። እና በጣም ነው የምወዳቸው ቤተሰብ። እንግዲህ ታላቅ ወንድሜና እህቴ ነው ያልሽ ቤተሰብ በጣም ነው ደስ ያለኝ ዛሬ። ወይኔ ቤተሰብ በቃ ማለት ሞቅ ሞቅ ብለናል። አሁን ደግሞ ቤት ሄደን ደግሞ አጎቴን ነው አጎት አክስት ምናምን እና ከቤተሰቤ ጋር ዛሬ ገና በዓልን በጣም ፋ አርጌ ልውል ነው። ደግሞ በጣም ነው ያማረባችሁ። በቃ አለ አይደለ የበዓል ወይኔ እህቴ ግን ትንሽ ደብሮኛል። አንቺ ለየት በማለትሽ ችግር የለውም ቤት ስንሄድ እንለብሳለን። በቃ አጎቴ ማለት ወንድሜ በጣም ነው ማምስቅ ማን ያልሽኝ እህቴ ሳምሪ ሰሞኑ እኔ ንጋቱ ያው ማለት እህታችን ሳትሆን አባታችን ያሳደጋት ልጅ ናትና ያው እንዴት ነው ማለት ኦኬ ምን ነው ማሪ? አይ ችግር የለውም። አይናፋር ነች። አይዞሽ አትፈሪ እሺ የኔ ውድ እና ደስ ይላል። ቤተሰብ ይኸው በቃ በቤተሰብ ተከበብኩ ዛሬ። በጣም ነው ደስ ያለኝ ገና በዓልን። ለዚህ ነው እኮ እኔ አታልቅሽ ያልፋል ሁሉም እምልሽ። ግን በቃ ቤተሰቦችሽ ከመብዛታችሁ የተነሳ እኔና ቃልዬ ልረሽን ነው። እንደው ዝም ኧረ እንደው በጌታ እኔ አረሳም ማለት ማን ነበር ያልከኝ ስሙን? ይቅርታ ንጋቱ ማለት ከዛሬ እንዴት መስል ሳትፈልጋት ወይስ ፈልጋት? አይ ሳልፈልጋት ቀርቼ ሳይሆን አባታችን ልጅ እንዳለው ይነግረናል። ግን ያው ቢያንስ ከሱ በላይ የምናውቀው ታሪክ ስለሌለ ቢያንስ ከሱ ደረጋጋው ቢያንስ ከሱ ፍንጭ እናገኝ በሚለው ትንሽ ኦኬ። ግን ማለት አባታችን ማለት አባቴ ማለት አሁን እኔ ነገሮች በውሸት እየተጠማመሩብኝ ስለሆነ በውሸት እየተደራረቡብኝ ስለሆነ አሁን ራሱ ግን እያመንኩ አይደለም። ግን ደግሞ ገነት እዚህ ጋር አላምንሽም ብላ ስትገፋኝ ስለነበረ ገነት እዚህ ጋር ልጄ አይደለሽም ብላ እየገፋችኝ ነው አይደለ? ስለዚህ እዚህ ጋር እኔ ማንኛውም ሰው ቢሆን እንደ ቤተሰብ ሆኖ እስከቀረበኝ ድረስ በቃ እኔ ቀርበዋለሁ ቤተሰቤ። ምክንያቱም እሷ እየገፋችኝ ነው። ስለዚህ እዚህ ጋር እናቴ ወይም አባቴ ወይም እህቴ ወንድሜ ባይሆኑ እንኳን ነን ብለው ከቀረቡኝ በቃ አምናለሁ። ማለት ግዴታ እኮ መወለድ የለብሽም። በቃ ባትወልጁ እንኳን እንደ ልጅ ሆነሽ ካየሹ ያን ሰውዬ መቅረብ አለብሽ። እና አሁንም አባቴ እኔ ልጄ ብሎ አሁንም አረፈደበትም ጊዜ አለውና ልጄ ብሎ ከመጣ
እቀበለዋለሁ ማልቀበልበት ኬዝ የለኝም። ስለዚህ ማለት እኔ ኖርማል ነው ብዬ አስባለሁ። እንኳንም አሁን ተገናኘን እንጂ ዋናው መገናኘታችን ነው እንጂ ከዚህም በላይ እኮ መቆየት ጊዜ እኮ ነው። ጊዜ የማይፈታው ነገር የለም ታውቂያለሽ። አዎ ደግሞ የሆነ ነገር ይዘገያል እንጂ እውነቱ መውጣቱ አይቀርም። አዎ አሁንም እውነቱ እየወጣ ነው ብዬ አስባለሁ። እግዚአብሔር ይመስገን። እናንተን ያገናኘኝ አምላክ ደግሞ እግዚአብሔር ይመስገን ይሁን። ጽንዬ ደግሞ እኔን ፈልገሽ ስለመጣሽ የኔ ውድት የኔ እናት ዲታይ ነው። አመሰግናለሁ እውነት። እና በቃ በዓልን በአሪፍ መልኩ እናሳልፋለን ከቤተሰቦቼ ጋር ብዬ አሳልፋለሁ። እንጥ ብለን ብለን እኔ ለራሴ ቀይር ብዬ ማች ነው ስንለብስ ነገር መሲ በጣም ነው ደስታሽ ኦቨር ነው ብዬ ነው። አዎ የምር በጣም ነው ደስ ያለኝ፣ ግን ልቤ እየደነገጠብኝ ነው እየፈራው ነው ምናምን ነገር ነው። ለምን እሺ የትም አይደለም። ከዚህ በኋላ ቤተሰቦቼን ሁሉ ላስተዋውቅሽ ይችል ነበር። እኔ ካንቺ የምፈልገው ነገር ቢኖረኝ እዚህ ድረስ አለፋም ነበር እኮ። ልክሻል። ስለዚህ እኔ ካንቺ የምፈልገው ነገር ስለሌለኝ እህትነቴን ብቻ ነው ፈልጌ የመጣሁት። ለዛም ነው ወንድሞቼ እና እህቶቼ ላገናኝሽ ይቻልኩት። ቲንክ ፋዘርም ደግሞ በቀጣይ ሊመጣ ይችላል ማለት አሁን ስላልተመቻች ነበር ማለት ታውቂያለሽ። ዛሬ በዓል ስለሆነ ቤተሰቦቹን ትቶ ከሚመጣ እነሱ እንምጣ ምናምን ሲሉ እሺ ብዬ ያመጣቸው ለዛ ነው። ኦኬ ዛሬ ነው የመጡት? አዎ ለዛ እኮ ነው። ወይ አደከምንሽ እንግዲህ ይቅርታ። ማለት ያው ቤትሽን ብትነግረኝ ኖሮ ግን እኛ መምጣት እንችል ነበር፣ ግን ስላልነገርሽን ብዬ ሳስበው ቤተሰቦችሽ ነው የሚመስሉ እንመሳሰላለን። አዎ ነይ እስኪ ይሄው እንመሳሰላለን። ካልይ እንደዚህ ይመሰሰለ በተለይ እሷ ነገር ሰማት አይደለሽም? አንቺ ተመሳሳይ እኔ ዝም ብዬ ሳስባችሁ እሷና እሷ ብቻ አንተ የለበት። አረ እንደዚህ ያልሽ ተስፋ አታስቆርጭኝ እንዴ! እኔ ይከፋኛል የምር። እንደዚህ እንድትሆይ ሳይሆን ማለት በቃ ደስ ትላላችሁ። ፈጣሪ የእውነት ያድርግሽ። ጥርጣሬሽን ማለት ብቻ ጥርጣሬ እንዳይኖርሽ እውነት ያርግልሽ። እና ደግሞ እንግዲህ ከኔ በላይ እህትሽ ነግራሻለች፣ አስረድታሻለች። እና ደግሞ ወንድሞችሽን እህቶችሽን አስተዋውቀሻል። አዎ ወንድም ሌላም ወንድምም አለኝ ጨረስኩት። እና መሲ ደግሞ በእውነት አሁን እዚህ ጋር እውነት ለመናገር አኒ የሰራችው ስራ በጣም እውነት እኔ አው እኔ ራስ ኮርቻለሁ እውነት በቃ ማለት ካጠፋሁት ካጠፋሽ በላይ ነው የምር። እሱማ ረስተነዋል ረስተነዋል። ግን ያው በእውነት እኔ በጣም ማለት እንደዚህ ያክል እንትን ትላለች አላልኩም ነበር፣ ግን ያው ካሰች። አይ ያው ማለት ክሳለች። አይ ያው ማለት ብር ቆሻሻ ስለሆነ እሱ ነው እንትን ያላትና አሁን እኮ ወደ ትክክለኛ ማንነቷ ስለተመለሰ ሀኒዬ ካሁን በኋላ እኮ ለኛ እህታችን ነሽ፣ ጓደኛችን ሆነን አይደለ? ሁላችንም ቤተሰብ ነን። በነገራችን ላይ እሷ ለኔ እህቴ፣ እናንተም እንደዛው እህቶቼ ናችሁ። ቃልዬማ በቃ አብረን ነው የኖርነው፣ አብረን ነው ያደግነው። ጓደኛሽ እሷ ጋር ነበር የምትኖረው? አዎ በጣም በቃ ኦሬዲ እህቴ ናት ማለት እንችላለን። በነገራችን ላይ መወለድ ቋንቋ ነው። አዎ መወለድ ቋንቋ ነውና መወለድ እዚህ ጋር እኮ ወልዶ ጥሎሽ እናት አባት ጥሎሽ ሊሄድ ይችላል። ግን እንደዚህ አብሮ የቆየ ሰው ዋናው መተሳሰብ ነው። ታውቂያለሽ እዚህ ጋር ከተሳሰብሽ ሁሉም ነገር መልካም ነው። ሁሉም ነገር ለማንም በቃ ሰዓትም እየሄደ ስለሆነ በቃ እንሂድና እዛ ያለውን ፕሮግራም ደግሞ እንጀምር ይሻላል። Yoha sinaganai Yoha sinaganai Asinabe Yoha asinabe